ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛልኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ ተከስቻለሁ ውዶቼ። ሰብስ ላይክ ሼር ለምታደርጉኝ በጣም አመሰግናለሁ። ዛሬ ሳሎን ሳፍራ ነው የምሰራው። እንደምታዩት ሽንኩርትን እያቁላላው ነው። ቲማቲም ጨምሬበታለሁ። ሳሎን ሳፍራ ማለት እንደምታዩት ግብአቶቹ የቺክን አንድ ቺክን አለኝ። እንደገና ደግሞ ቅመማ ቅመሞቹን አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ያው በደንብ እያቁላላው ነው ኮትሌቴን ማለት ነው። እንደምታዩት ቺክኔን ጨመርኩኝ። ብዙ ጊዜ ይሄ ይታወቃል ብዬ አስባለሁ። ምክንያቱም ሳሎን ሳፍራ ማለት እንደ ቺክን ካሬ አይነት አሰራር ነው። ቺክን ካሬ የለው ነው። ሶሪ ቺክን ካሬ ኦሬንጅ ነው። ይህንኛው ደግሞ አስፈር ነው። ያኔ ቺክን ሳፍራ አስፈር ይሉታል። የሎ ነው ማለት ነው። እና በጣም ነው የሚጣፍጠው። ብዙ ጊዜ ህንዲ ተብሎ ይጠራል። ህንዶቹ በደንብ የህንድ ምግብ ነው ይላሉ። ህንዶች በአብዛኛው ይሰራሉ ማለት ነው። ምክንያቱም ህንዴ ሳፍራ ህንዴ አስፈር ስለ ተብሎ ይጠራል። እና በነገራችን ላይ ጣዕሙ በጣም ነው የሚጣፍጠው። ያው እኔ የተጠቀምኩት አንድ ቺክን ነው። አንድ ቺክን በሉት ያው ግማሽ እና ሁለት እግር ነው የተጠቀምኩት። ያው ሶስት ስለሆነ ለዛ ነው። እና እዚህ ጋር ድንች ጨምሬያለሁ። ያው መግቢያ ላይ እንዳሳየዋችሁ ቅመማ ቅመሞች ሚክስ ባህሪያት ኩርኩም፣ ከስበራ ፓውደር እና ብላክ ፔፐር ብላክ ፓውደር ማለት ነው። እና ትንሽዬ ከሙን ነው የተጠቀምኩት ማለት ነው። ያው ብዙ ጊዜ ስለምታውቁት ለማያውቁት ለምሳሌ እኛ አረብ ሀገር ያለነው ነዋሪዎቹ ሳይሆን ያው ለሚጠቅም ምግብ ለምሳሌ አሁን ምግብ የማይችል ሰው አሁን አይቶ መስራት ይችላል። ካዩ በኋላ ደግሞ ደሞዛቸው በተሻለ የደሞዝ ክፍያ መስራት ይችላሉ። ያው በአሁኑ ሰዓት ዩቲዩብ ነው የሚያዩት ማንም ሰው ማለት ነው። አንድ ነገር ሲጠፋና ቶሎ ብለን ወደ ዩቲዩብ ነው የምንገባውና አይቶ መስራት የሚችል አእምሮ ያላቸው በተለይ ጥሩ ነው ብዬ ነው የማስበው። ምክንያቱም በአሁኑ ሰዓት እነ ማዳሞችም ራሱ ዋይፋይ እየሰጡ ስለሆነ ያው ኔት ይሰጣሉ። ለዛ ነው ኔት የሚሰጡበት ዋናው ምክንያት ጓደኞቼ አይታችሁ ስሩ ዩቲዩብ ላይ ተብላችሁ አታውቁም? እኔ ብዙ ጊዜ ስለምባል እኔ ብቻ አይደለሁም እና ብዙዎቹም እንትን ይላሉ እዛ አይተሽ ስሪ ይላሉ ማለት ነው። አሁን ደግሞ የሚያስፈልገኝ ግብአት ደግሞ አንድ ሮብ ያስፈልገኛል። አንድ ጌማር ያስፈልገኛል። ጌማር ወይም ግሽጣ ይባላል በአረበኛ ማለት ነው።
እና ኮኮናት ፓውደር ያስፈልገኛል። ይሄን ሚክስ አደርገዋለሁ። ኮኮናት ፓውደር ዋህል 1 ካፕ ማለት ነው። እንደዚህ አርጌ መተዋለሁ። ያው እናንተ እንደፈለጋችሁና ያው እንደ ፋሚሊው ብዛት ነው መስራት ያለባችሁ ብዬ ነው የማስበው። ምክንያቱም እኔ ጋር 3 ሰዎች ስለሆኑ 3 ነን ማለት ነው። ስለዚህ አነስ አርጌ የምሰራው ለዛ ነው። እና ይሄን በደንብ ሚክስ አድርገዋለሁ። እንደምታዩት ሚክስ እያደረኩኝ ነው። እዚህ ጋር ደግሞ ችግኔ እንዳይዝብኝ እና ኮኮናት ፓውደሬን እጨምራለሁ። እንደዚህ ሚክስ ካረኩ በኋላ ማለት ነው። ከዛ እዚህ ጋር ከፈላ ላይ እዚህ እጨምራለሁ። በነገራችን ላይ ፍላጎታችሁ ነው፣ መጀመሪያ መጨመር ትችላላችሁ። እኔ ግን ውሃ ከጨመርኩ በኋላ ከፈላልኝ በኋላ ነው ይሄን ሚክስ ያደረኩትን የተጠቀምኩት ማለት ነው። ስለዚህ እንደዛ ማድረግ ትችላላችሁ። ቅድሚያም ጨምራችሁ ማቁላላት ትችላላችሁ። ከከለሳችሁ በኋላ ከፈላ በኋላም እንደዚህ ጨምራችሁ ማረግ ትችላላችሁ። ይሄ ሳሎነ ሰፍራ ይባላል። ሳሎነ ሰፍራ ማለት ቢጫ ነው። ስለዚህ በጣም ነው ቆንጆ ይጣፍጣል። እንደምታዩት ያው 1 ግሽጣ ሮብና ኮኮናት ፓውደር ነው ያደረኩት። በነገራችን ላይ ብዙ ጊዜ ሳሎነ ሰፍራ ካሬም ይባላል። እንደገና ደግሞ ካሬ ብዙ አይነቶች አሉ። ይሄ ሳሎነ ሰፍራ ካሬም ይባላል። ብዙ ነው ስሙ። ለምሳሌ አሁን አንድ ነገር ስትሰሩ ብዙ አይነት እንትኖች አሉ። ለምሳሌ አሁን የዚህ ሳሎነ ሰፍራ ይባላል፣ ሳሎነ ሰፍራ ካሬ ይባላል። ገባችሁ? እና እንደዚህ አድርጌ ከልሼዋለሁ። እንደምታዩት እየፈላልኝ ነው። እንግዲህ ከድነዋለሁ። ምርጥ ሆኖ ማለት ነው። እንደዚህ ከድኜ ግን በጣም ነው የሚገነፍለው። ያ ማለት እንደዚህ ክፍቱን መብሰል ይኖርበታል። ከገነፈለ እንዳለ ነው የሚሄደው። ምክንያቱም የጨመርንበት ኮኮናትና ጌማርና ሮብ ነው ማለት ነውና እሱ ደግሞ በደንብ መንተክተክ አለበት ተከፍቶ ማለት ነው። እንዳይገነፍልባችሁ ተጠንቅቃችሁ ማለት ነው። እኔ ብዙ ጊዜ ገንፍሎብኝ ስለሚያውቅ ነው፣ ለዛ ነው። ምክንያቱም ይሄ ትንሽ ነገር ይፈልጋል፣ ትንሽ ነገር ነው የሚፈልገው፣ እንደሌላው ወጥ አይደለም። እንደምታዩት እየፈላልኝ ነው። በጣም ነው የሚያምረው። እዚህ ጋር ግን ብዙ እንትን አድርጎ አያሳያችሁም ይመስለኛል። የስልኩ ችግር ነው መሰለኝ ስላችሁ ከለሩ አድርጎ አያሳያችሁም። ያው ቢጫ ነው። እና ወዶቼ እንደዚህ አድርጋችሁ መስራት ትችላላችሁ። ሙያ አይናቅም። መልክ ስጠኝ እንጂ ሙያ ከሶሻል ሚዲያ ከዩቲዩብ እያልን ነው እንግዲህ። ማንም ሰው ሲጠፋው ቶሎ ብሎ ወደ ዩቲዩብ ሂዶ ነው አይቶ የሚሰራው ማለት ነው። ይሄ ነገር በጣም አሪፍ ነው። ምክንያቱም ያው ብዙ ሙያ ትማራላችሁ ማለት ነው። ጓደኞቼ ስላዳመጣችሁ፣ ስለምትከታተሉኝ፣ ሰብና ላይክ ስለምታደርጉኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ መልካም ቀን ይሆንላችሁ። ሰላማችሁ ብዝዝት ይበል በያላችሁበት። እግዚአብሔር ይጠብቃችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን።
መልካም ሳምንት